የአዲስ አበባ ሙስሊም ወጣት ሴቶች ሃይማኖታቸውን በተጠበቀ መልኩ ራሳቸውን ከአክራሪነት ለመጠበቅ እንደሚሰሩ ገለጹ። የአዲስ አበባ ሙስሊም ወጣት ሴቶች ማህበር ሲቋቋም ሰብሳቢዋ ወጣት ነስሪያ ኡስማን የማህበሩ መቋቋም በሃይማኖት ሰበብ ድብቅ ዓላማቸውን በሴቶችና ህፃናት ላይ ተግባራዊ ለማድረግ የሚንቀሳቀሱ ኃይሎችን ለመከላከል ይረዳል ብላለች። ዋንኛው ነገር ለዲኑም ለልማትም ለአገራችንም ሰላም ስንል ነው። እስልምና ተጨቁኗል፣ እስልምና ተበድሏል የሚሉ ከሆነ ከአረዳት ችግር እንጂ በትክክል ካለማወቅ የተነሳ እንጂ እስልምና አልተበደለም እኔ እንደማየው ማለት ነው። ነስሪያ ኡስማን የማህበሩ ምክትል ሰብሳቢ ወጣት ጀሚላ አባመጫ በበኩላ የማህበሩ መመስረት ወጣት ሙስሊም ሴቶች ሃይማኖታቸውን በትክክለኛው መንገድ እንዲያራምዱ የሚረዳ አንዱ መንገድ መሆኑን ገልጻለች። ጭቆና ቢኖር ማለት ነው ጭቆና አለ ብለን ታስበው ሰላቱን አትስገድ የሚል አበያ ለብሳ አትሄድ እና አትሸፋፈኝ የሚለኝ ቢኖር ኑሮ ጭቆና አለ ብዬ ነው የማስበው። ጀሚላ አባመጫ